እንድንገነዘበው እግዚአብሔር ማስተዋሉን ይስጠን። ሌላኛው ቤተክርስቲያን ሲሰራ ምዕመናን ማን ነው የሚፈቅደው? አሁን ይህም ቤተክርስቲያን ለመስራት ፈቃድ የሚሰጠው አካል ማን ይመስላችኋል? ማን አላችሁኝ? እግዚአብሔር ዋናው ነው፣ የታወቀ ነው። ቅድም እንዳልነው ደሙ በነጠበበት ቦታ ነው ቤተክርስቲያን የሚሰራው ብለናል አይደለም? ስለዚህ የመጀመሪያው ፈቃድ እግዚአብሔር ነው። እግዚአብሔር ካልፈቀደ ቤተክርስቲያን አይሰራም፣ ሰዎች ፍላጎት እንኳን ቢኖራቸው። እግዚአብሔር ከፈቀደ በኋላ ደግሞ መጥቶ የመሰረት ድንጋይ አስቀምጦ ባርኮ እዚህ ላይ ቤተክርስቲያን መስራት ትችላላችሁ ብሎ የሚፈቅደው አካል ማን ይመስላችኋል? የክፍሉ ሊቀ ጳጳስ ወይም የሀገረ ስብከቱ ሊቀ ጳጳስ ሳይፈቅድ ህንፃ ቤተክርስቲያን አይሰራም። ለምንድን ነው ይሄ የሚሆነው ካላችሁ፣ ቤተክርስቲያን ሄራርኪ አላት ከላይ ጀምሮ። ይሄ ደግሞ የሚገርማችሁ ከሰማይ ያመጣ ነው። አባቶቻችን ለምሳሌ ፓትርያርክ አለ፣ ሊቀ ጳጳስ አለ፣ ጳጳስ አለ፣ ኤጲስቆጶስ አለ፣ ማዕረጋተ ቤተክርስቲያን እናያቸዋለን። ቆሞስ አለ፣ ቄስ አለ፣ ዲያቆን አለ፣ ንፍቅ ዲያቆን አለ፣ አናጉንስጢስ አለ፣ አጻዌ ሆህት አለ። 9 ማዕረጋት አሉ ቤተክርስቲያን ውስጥ። ስለዚህ እነዚህ ሁሉ በየደረጃቸው የሚሰሩትን ስራ አባቶቻችን ስርዓት ሰርተው አስቀምጠውልናል። አንድ ሰው ተላልፎ ያን ነገር እንዳያደርግ። ለምን ከተባለ ይህ ስርዓት የተሰራው በሰማይ አምሳል ነው፣ ምድራዊ አይደለም ስርዓቱ። በሰማይ ለምሳሌ 3 ዓለመ መላእክት አሉ፣ ኢዮር፣ ራማ፣ ኤረር የሚባሉ ማለት ነው። በዚህ ውስጥ 10 ከተሞች አሉ። ስንት ከተሞች? በ10ሩም ደግሞ ነገደ መላእክት አሉ። ለነዚህ አለቃ አላቸው። ቦታቸው የሚሰሩት የተሾሙበት ቦታ የተለያየ ነው። ነገረ መላእክት ሌላ ጊዜ የምናየው ቢሆንም ትንሽ ለማሳየት ያህል ማለት ነው። አንዱ ወደ አንዱ አይቀላቀልም። የሰለጠኑበት ቦታ አለ። ለምሳሌ አንዱ መልአክ በመብረቅ ላይ የተሾመ አለ። አንዱ በደመና፣ አንዱ በፀሐይ፣ አንዱ በጨረቃ፣ አንዱ በከዋክብት፣ አንዱ በእጽዋት፣ በአራዊት፣ በእንስሳት፣ በሰው ላይ የተሾመ መልአክ አለ እና ይሄ ሁሉ ማዕረግ የተጠበቀ ነው በሰማይ። ስለዚህ ይህችም ቤተክርስቲያን ምድራዊት አይደለችም። ምንድናት? ሰማያዊት ስለሆነች በዚህ ነው የምትመራ። ስለዚህ ያለ ሀገረ ስብከቱ ፈቃድ ቤተክርስቲያን እንዳይሰራ እሱ ሳይፈቅድ እንደውም ምዕመናን ተሰብስበው በልዩ ልዩ ምክንያት ምን ችግር አለው ብለው ማለት ነው የማንም ሳያውቅ ያለ ፈቃድ ሊቀ ጳጳሱ ማለት ነው ቢሰሩ በዚያ ቤተክርስቲያን ቅዳሴ እንዳይቀደስ ቁርባንም እንዳይደረግበት ብለው ሰለስቱ ቤት ስርዓት ሰርተዋል። መከባበር ስላለብን። በእርግጥ በእኛ ዘመን በጣም አስጨናቂ ጊዜ ነው። ክርስቲያኖች እንደምንም ብለን በውስጣችን ያለውን ችግር እየፈታን ይህንን ሰማያዊ ህብረትና አንድነት የቅዱሳን መላእክትን አነዋወር ጠብቀን ማንጓዝ ከሆነ አሁን ያለው ሁሉናችን አደጋ ውስጥ ነው የሚወድቀው እና ይህንን በጣም መጠንቀቅ አለብን። እስከ ጌታ ምጽአት ድረስ ቤተክርስቲያኒቱ በህግና በስርዓት የተጠበቀች ሆና እንድትቀጥል ሁልጊዜ እንደምለው 3000 ዘመን አልፋ የመጣችው ቤተክርስቲያን እንዲሁ በከንቱ እንዳይመስላችሁ ክርስቲያኖች። በአንድ ሃይማኖት፣ በአንድ ስርዓት፣ በአንድ አምልኮ፣ በአንዲት ቤተክርስቲያን፣ በአንድ ሃይማኖት 3000 ዘመን እንዴት ሊጓዝ ይችላል አንድ ተቋም? አሁን እስኪ ተመልከቱት። በየቦታው ተቋም ይገነባል፣ ይፈርሳል። የወንድሞቻችን እንኳን ቸርቾች በዓለም ወደ ስንት ነው የደረሱት? ወደ 40,000 በላይ ክፍልፍሎች ውስጥ ነው የገባው። ይህ ሁሉ ህብረት ሳይጠበቅ ለምንድን ነው የቀጠለ ካላች ስርዓት የሌለበት ቤት ውስጥ ተቋም አይቀጥልም። ከቃሉ ጋር ናቸው ክርስቲያን። ስርዓት ከሌለ ዶግማ ዶክትሪን የሚባል ከሌለ እኔም የፈለኩትን ማስተምር ከሆነ እያንዳንዱ ሰው የራሱን የሆነ ስርዓት የሚኖር ከሆነ አንዲት ኦርቶዶክሳዊት ተዋህዶ ቤተክርስቲያን አትኖረንም። በስርዓት ነው ያቆዩት አባቶቻችን። እዚያ ቤት ታያላችሁ እንግዲህ በምትጾሙበት ጊዜ ተብሎ ጾም አያስፈልግም አሉ። በምትጾሙበት ጊዜ ማለት እኮ ጾም በቃ ድርድር የለውም፣ ጾም አለ ነው ሐሳቡ። ጾም አለ የለም የሚባል ትምህርት የለም በመጽሐፍ ቅዱስ። ግን ስትጾሙ ስርዓቱን እንዲያደርጉ
እኔ የምቀበለው ጾም እንዲሆን ተብሎ ነው የተጻፈው። ስለዚህ የጾም ስርዓት የለም፣ የጸሎት የለም፣ የአምልኮ የለም። በዚህ ምክንያት ወጥ ስርዓት ባለመኖሩ ምክንያት እኔ ሳኮርፍ እዛኛው ቤት ማለት ሳኮርፍ ወጥቼ ለራሴ ቸርች ከፍታለሁ። በዚህ ምክንያት እልፍ አእላፋት ቸርቾች ተከፈቱ በዓለም። በዚህ በአውሮፓና በዙሪያው ያሉት ያ ሁሉ ክፍልፍል በአንድ ስርዓት መመራት ካልቻለ የሰው ሕሊናም ራሱ ስለማይረጋጋ ሲሰለቻቸው ቸርቾቻቸውን እየዘጉ ጭፈራ ቤት እያደረጉ ጥለውት ሄዱና ፓጋን ሆኑ፣ ሃይማኖት የሌላቸው። በእኛም ሀገር ቢሆን እንደዚህ አይነት ዕጣ ፈንታ ነው የሚመጣው። ያለ ስርዓት አይደለም የእግዚአብሔር መንግስት ያለበት ወይም ሰማያዊ ዓላማ ያለበት ተቋም ቀርቶ ቤተሰብ ራሱ አሁን እዚህ ውስጥ ወላጆች አባቶች አላችሁ። ቤት ውስጥ ስርዓት ከሌለ ያ ቤት ይጸናል? ስርዓት ልጆቹ የሚያድጉበት አባት እንደ አባትነቱ እናትም እንደ እናትነቷ የምትከበርበት ስርዓት ከሌለ ልጆች የሚያድጉበት ስርዓት ከሌለ ያ ቤት ሜዳ ነው እንጂ ቤት አይባልም። ኦልሬዲ ፈርሷል። ስለዚህ ያለ ስርዓት መኖር አይቻልም። ለዚህ ነው ሐዋርያው ያለ ስርዓት የሚሄዱትን ገስጿቸው ብሎ ያስተማረ። ምን በሏቸው? እየተከታተላችሁኝ ይሆን? ምን በሏቸው? ገስጿቸው። ያለ ስርዓት መኖር አይቻልም። ከዚህ አንፃር ክርስቲያኖች ቤተክርስቲያን የሚሰራው በሀገረ ስብከቱ ሊቀ ጳጳስ ፈቃድ፣ እሱ ፈቃድ መስጠት እንዳለበት፣ እርሱ ሳይፈቅድ እንደማይሰራ ከዚህ ትእዛዝ ወጥተው ቢሰሩ ደግሞ ለዘለዓለሙ ቁርባን አይቁረቡባት ምዕመናን ብለው ሰለስቱ ምዕት ቅዱሳን አባቶቻችን ስርዓት ሰርተውልናል። ካህኑ ችግር የለውም ብሎ ካህኑ ደፍሮ ቅዳሴ ገብቶ ቢያቆርብባት ከሹመቱ ይሻል፣ ምዕመን ይሁን፣ ክህነት አይኖረው ከዚያ በኋላ ተብሎ ይሄ ስርዓት ተሰርቷል። ሌላኛው ቤተክርስቲያን ሲሰራ የግድ መኖር ካለባቸው ነገሮች አንዱ ታቦት ነው። ምንድነው? ታቦት ይኑር። ታቦቱ ግን ከቦታ ቦታ መንቀሳቀስ የሚችል ይሁን። ለምሳሌ ዘመነ አላውያን ወይም ደግሞ በጣም አስጨናቂ ጊዜ ይመጣል። ለክርስትና የማይመች ዘመን ይመጣል። አይደለም እንዴ? አሳልፈናል፣ ወደፊትም አይታወቅም። እንደዚህ አይነት ሁኔታዎች ሊመጡ ስለሚችሉ በመከራ ጊዜ ታቦቱን ይዘው ካህናቱ ቢኖሩ ካህናቱ ባይኖሩ ምዕመናኑም ጭምር ይዘውት ሊሸሹ ይገባል። በነገራችን ላይ ዛሬ ያሉን ንዋያተ ቅድሳት ያለን ታቦት እና የመሳሰሉት ነገሮች የኖሩን አባቶቻችን መከራ ሲመጣ ታቦት ይዘው እየተሰደዱ ነው። እንደውም አሁን ትሰሙ ከሆነ ብዙ ጊዜ በዜና እንሰማለን። እነዚህ የምድር ቁፋሮ የሚያደርጉ ምሁራን እና አርኪኦሎጂስት የሚባሉት ማለት ምን ሲቆፍሩ ጽላት ይገኛል፣ ታቦት ይገኛል፣ ንዋያተ ቅድሳት ጻይል ጽዋ ይገኛል። ይህ የሚሆነው ደጋጎቹ አባቶቻችን የቀደሙት አብሮማ አይቃጠልም አብሮ አይፈርስም ብለው ንዋያተ ቅድሳቱ የሚመጣው ትውልድ ቅርስ ሀብት እንዲኖረው ማለት ነው። ይህንን ይዘው እየተሰደዱ ባረፉበት ቦታ እየሞቱ አፈር እየተጫናቸው ከዛ ሲቆፈር የነሱ አጽምና አብሮ ታቦቱ ይገኛል። ስለዚህ በዚህ ምክንያት ታቦት ሲሰራ ከቦታ ቦታ መንቀሳቀስ የሚችል ይሁን ተብሎ ተሰርቷል። ለምንድን ነው እንደዚህ የሚሆነው ቢባል ማለት በዚያ ላይ ከዚሁ ጋር ተያይዞ ታቦቱ ቢሰበር ወይም ተማርኮ በጠላት አንድን ቤተክርስቲያን ወሮ ታቦቱን ዘርፎ ቢሄድ ወይ ቢሸጥ እንደዚህ ቢሆን ተመልሶ በሚመጣበት ጊዜ እንደመጣ አስገብተው አገልግሎት አይፈጽሙበት። ስጋው ደግሞ የሚፈተትበት ነው። ታቦቱ ምን የሚፈተትበት ነው? ስጋው ደግሞ የሚፈተትበት ስለሆነ ከሌባ እጅ ወይም ከአገልግሎት ሲወጣ ጸጋው ይርቀዋል። ታቦት ማለት የእግዚአብሔር ማደሪያ ማለት ነው። የማን ማደሪያ? ይህን በደንብ እንድትይዙልኝ ይፈልጋል። የእግዚአብሔር ማደሪያ ነው። በኦርቶዶክስ ተዋሕዶ ሃይማኖት ውስጥ ታቦትን አይደለም የምናመልከው። እኛ የምናመልከው በታቦቱ ያደረውን ማን? እግዚአብሔርን ነው። ታቦቱ ግን ስሙ ስለተጻፈበት እግዚአብሔርም ስለተገለጠበት እናከብረዋለን፣ እንሰግድለታለን። ታቦቱ ፈጥሮናል ብለን አይደለም። የእግዚአብሔር ስም የተጻፈበት የክብሩ መገለጫ ነው ብለን ግን እንሰግድለታለን። ሐዋርያው ቅዱስ ጳውሎስ
ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማይ ወዘበምድር ወዘበታሕቲ ያለ ምድር ይላል። ለኢየሱስ ክርስቶስ ስም በሰማይ በምድርና ከምድር በታች ያለው ጉልበት ሁሉ ለስሙ ይስገድ። ለምኑ ይስገድ? ለስሙ። ስሙ ደግሞ ምኑ ላይ ተጽፏል? ታቦቱ ላይ አልፋ ቤታ ወኦ ተብሎ ስሙ ተጽፏል። ቀዳማዊ ዳህራዊ መሆኑ ተጽፏል። ለስሙ እንሰግዳለን። ስሙም ስለተጻፈበት ክብሩንም ስለገለጠበት እንሰግድለታለን ለታቦቱ። ከኔ ጋር ናቸው ክርስቲያን። ስለዚህ እንደዚህ አይነት ሁኔታ ቢገጥመው ጸጋው ስለሚርቀው አሁን አንድ ታቦት ተሰርቆ ቢሄድ ጸጋ እግዚአብሔር ይርቀዋል። መንፈስ እግዚአብሔር ስለሚርቀው ሲመለስ ሊቀ ጳጳሱ በሜሮን እንደገና አክብሮ ለአገልግሎት ያውለው። በሜሮን ሳይከብር ግን ለአገልግሎት እንዳይውል። ለምን ከተባለ እስመ ተአተተ ቅድስናው ስለራቀው። እንደዚህ ስንል አንዳንድ ሰዎች ይደናገጣሉ። ለምንድን ነው የሚደናገጡ? ታቦት እንዴት ይሰረቃል ትላላችሁ? እንዴት ይሰበራል ትላላችሁ? መከራ ሲመጣስ እንዴት ትተነው አንሄድም ብላችሁ ይዛችሁ ትሸሻላችሁ? ስለዚህ ራሱን የማያድን እንዴት ያድነናል ብላችሁ እናንተ ትማጸኑበታላችሁ ብለው የማይሆን ጽርፈት የሚናገሩ ሰዎች አሉ። እና ለዚህ መልሱ ምን መሰላችሁ ክርስቲያኖች? ይህን በደንብ በጣም ነፃ ሆነን ነው የምንናገረው። ታቦት ከአንድ አካባቢ ለቀቀ ወይም ተሰበረ ወይም እንትን አለ ተሰረቀ ቢባል የሚያስደንቅ ነገር አይደለም። በብዙ ምክንያት እንዲህ ሊሆን ይችላል። አንደኛ እግዚአብሔር ትዕግስተኛ አምላክ መሆኑን ባሕረ ትዕግስት መሆኑን እንድንረዳ ጥፋት ሲጠፋ እግዚአብሔር ዝም ይላል። ለምሳሌ አሁን በዓለም በሚደረገው ጥፋት እግዚአብሔር ዝም ያለ ስለማያይና ስለማይሰማ ነው። ዓይንን የፈጠረ አያይም? ጆሮንስ የፈጠረ አይሰማም? ይሰማል። ከዚህ ምን እንማራለን? ትዕግስት ባሕረ ትዕግስት መሆኑን እግዚአብሔር። ለዚህማ እንኳን ክብሩ የተገለጠበት ታቦቱ ቀርቶ ጌታ በጥፊ ሲመቱት ምራቃቸውን ሲተፉበት በጣም በሚያስገርም ሁኔታ ሲሸጡት ዝም ብሏል። አልተሸጠም ጌታ። ስለዚህ አያስገርምም። በክርስትናው ዓለም በቤተ ክርስቲያን መከራ ቢመጣ በንዋያተ ቅድሳቱ በሚያምኑት ክርስቲያኖች መከራ ቢመጣ እና እግዚአብሔር ዝም ቢል አያስደንቅም። ለምን? እንኳን አካሉ ቀርቶ የቤተ ክርስቲያን ጉልላትና ራስ የሆነው ክርስቶስ ተሸጧል። የምናልፈው በመከራ ውስጥ ነው። በዚህ ጊዜ ግን ክብራቸው የሚገለጥላቸው አካላት ይኖራል በመከራ ውስጥ ሲያልፉ። ስለዚህ በዓላማ ያን ታቦት ይዘው ሲሸሹ እግዚአብሔር ክብሩን ያጎናጽፋቸዋል። ያን ሀብትና ታሪክ በመጠበቃቸው እግዚአብሔር ከዋጋ ቆጥሮ ለመንግስቱም ያበቃቸዋል። ይህ ስለሆነ ከቦታ ቦታ የሚሸሽ ሊሆን ይገባዋል። ሁለተኛው ደግሞ አካባቢውን ርቆ ወይም ተሰብሮ ወይም ተሰርቆ ቢመለስ ግን በሜሮን ያክብሩት። እስኪ በሜሮን በሉ። በሜሮን ልክኛ በ40 እና በ80 ቀን ተጠምቀን ሀብተ መንፈስ ቅዱስ እንዲያድርብን ካህኑ 36 የሰውነታችንን ክፍል ሜሮን ቀፍቶታል። የመንፈስ ቅዱስ ማሳደሪያ ነው። ታቦቱም የራቀው ጸጋ እግዚአብሔር እንዲመለስ እግዚአብሔር የክብሩ መገለጫ እንዲያደርገው ሊቀ ጳጳሱ በሜሮን እንዲያከብረው ስርዓት ተሰርቷል። ጳጳሱ ታቦቱን ምሥዋዕ ቤተ መቅደሱን በሚያከብርበት ጊዜ 6 ቀሳውስት አብረውት መንበሩን እንዲዞሩም ስርዓት ተሰርቷል። ስለ ቤተ ክርስቲያን ክብር፣ ስለ ታቦቱ ክብር። ታቦቱንም ሜሮን ይቅባው። ሜሮን ማኅተመ እግዚአብሔር ነውና፣ እስኪ በሉ ምንድነውና? እግዚአብሔር ሰውን የሚያከብርበት ሰውንም የሚያከብሩ ነገሮች የሚከብሩበት ነገር ስለሆነ ሜሮን እንደዛ ያድርግ። በዛ ላይ አዲስ ቤተክርስቲያን በሚሰራ ጊዜ ተሰርቶ ካለቀ በኋላ በሊቀ ጳጳሱ ፈቃድ በሜሮን ይከብራል። ታቦቱም አዲስ ታቦት ከሆነ በሜሮን ይከብራል። በዚያ ላይ አዲስ ቤተክርስቲያን አሁን ይሄ ሲመረቅ በሜሮን ይከብራል። ሁለተኛ የዮሐንስ ወንጌል ይደገምበታል። የምን ወንጌል? የዮሐንስ ወንጌል ከታቦቱ ጋር አብሮ የዮሐንስ ወንጌል ይቀመጣል። ለምን ከተባለ አያችሁ ቤተክርስቲያን ወንጌልን እንዴት እንደምትሰብክ ከሐዋርያት ተለይቶ ከጌታ አቅፍ የነበረው ማን ነው? ቅዱስ ዮሐንስ።
ዮሐንስ ዘረፈቀ ውስተ ጽኑ ለኢየሱስ በጌታ አቀፍ አይጠፋ የነበረው የጌታ ወዳጅ የተባለ እሱ ስለነበረ ዛሬም ቤተክርስቲያን ሲሰራ በታቦቱ ኢየሱስ ክርስቶስ አለ ክብሩን ገልጦ ከጎኑ የዮሐንስ ወንጌል የሚቀመጠው በዚህ ምክንያት ነው። ስለዚህ ቤተክርስቲያን ይህን ሁሉ የወንጌል ስርዓት ጠብቃ የምትኖር ናት ማለት ነው። ሌላኛው ቤተክርስቲያንም ከተሰራ በኋላ ያው ቆሻሻ ሊኖር ይችላል እና እንጠርጋለን። በተለይ በዓል ሲመጣ ቤተ መቅደስ እናጸዳለን፣ ቤተክርስቲያን እንጠርጋለን አይደል? እንደ ቤታችን ዝም ብለን ሌላ ቦታ ጠራጊውን አንጥለው። ለዚህ ራሱ ስራ ተሰርቶለታል። የሚገርማችሁ ቤተክርስቲያን ወደፊት ራሱ የምታጸዱ እናቶች፣ እህቶች፣ ወንድሞች፣ አባቶች ከተጠረገ በኋላ ወራጅ ወንዝ ካለ ከወራጅ ወንዝ እንዲጨመር ሰው እንዳይረግጠው ማለት እኮ ነው። ያ ቃል እግዚአብሔር ሲደረግበት የነበረ ነገር ስለሆነ ወይ የወራጅ ውሃ ላይ ወይ ደግሞ ጉድጓድ ተቆፍሮ ሊቀበር ወይ አንድ አካባቢ ሰው የማይረግጠው አካባቢ ሊቀመጥ ይገባዋል፣ ጠራጊው እንኳን ማለት ነው። ይህንን አክብረን እንድንጠቀምበት አባቶቻችን ስርዓት ሰርተውልናል ማለት ነው። ሌላኛው ወደ ቤተ ክርስቲያን የገባውን ንዋያተ ቅድሳት በጠቅላላ ለስጋዊ ዓላማ ማዋል አይገባም። አልባሳቱን፣ ጽዋውን፣ ጻሕሉን፣ ከበሮውን፣ ጸናጽሉን፣ መቋሚያውን ለስጋዊ ዓላማ። አሁን አንዳንድ ቦታ ከበሮውን ወስደው ዘፈን ይዘፍኑበታል። እየሰማችሁ ነው። ዘፈን አይዘፈንበትም። ከበሮ የክርስቶስ ምሳሌ ነው። የክርስቶስ ምሳሌ ነው። የጥልፍልፉ ገመዱ ጌታ የተገረፈው ግርፋት ምሳሌ ነው። ከበሮ ላይ የምናየው የተወጠረ ጥልፍልፍ ነገር አለ አይደል? ገመድ ጌታ ሲገረፍ የወጣው ሰንበር ምሳሌ ነው። ሰፊው ክፍል የመለኮት በቀኝ በኩል የሚመጣው፣ በግራ በኩል ያለው ደግሞ ጠባቡ ከድንግል የነሳው ስጋ፣ ማንገቻው አንገቱ ላይ የገባው ገመድ አይሁድ የጎተቱት ወደፊት ወደ ኋላ ወደ ግራ ወደ ቀኝ። ያ የለበሰው ቀይ ከለሜዳ የከለሜዳ ምሳሌ ነው። የምንመታው ከበሮውን ደግሞ የጽፋቱ አይሁድ ፊቱን ራሱን እየመቱ ፊቱን እየጸፉ ማን የመታ ተናገር ያሉት ምሳሌ ነው። ስለዚህ ማንም ሰው ወስዶ ዘፈን ሊዘፍንበት አይችልም። ዘፈን መዝፈን ብቻ እንዳይመስላችሁ ክርስቲያን። አሁን ታዩ ከሆነ ቤተክርስቲያን ውስጥ እናንተም ተው እንድትሉ ህጉን እንድታውቁት ነው ማነሳው። ባጋጣሚ በጠቅላላ ንዋያተ ቅድሳት ለመንፈሳዊ ዓላማ ስለሚውሉ አሁን ማይሌት ሆኖ ከበሮን እየተሽከረከረ የሚመታ አለ፣ ራሱ ላይ የሚሰቅል አለ፣ እስክታ የሚወርድ አለ። ፈጽሞ የተከለከለ ነው። ከኔ ጋር ናችሁ? መዝፈኛ አይደለም ከበሮ። ዘፈን ደግሞ በቤተክርስቲያን ስርዓት የተወገዘ ወይም ደግሞ ዘፈን ቤተክርስቲያን አገልግሎት ውስጥ የለም። ወይም ደግሞ ሐዋርያው ዘፋኞች እግዚአብሔር መንግስት ዘፈንም በእግዚአብሔር ዘንድ ተቀባይነት እንደሌለው አስተምሯል። ጭራሽ የውጩ አንሶ ደግሞ ቤተ መቅደስ ውስጥ እንዴት ዘፈን ይጀመራል? በጣም የሚገርመው የመልካ ማርያም ደራሲ ዛሬ እመቤታችን አይደለች? እመቤታችን ናት፣ በረከቷ ይድረሰን እና የመልካ ማርያም ደራሲ ሲጨርስ ምንድን ነው የሚለው? ያንቺን ማህሌት ይላል ዛስተማሰሎ በተውኔት ለማህሌተ ንግሥኪ ዝንቱ፣ ያንቺን ማህሌት ቀን ወደ ጨዋታ የቀየረ ወደ እስክታ ወደ ዘፈን ወደ መሽከርከር የቀየረ ሰው ይላል ኃጢአቱ አይሰረይለት ነው የሚለው። በደሉ ይቅር አይባልለት። ለምን? መላእክት የሚረቡበትን ቦታ የአጋንንት መናኸሪያ አድርጎታል። ዘፈን ሲዘፈን አጋንንት ይሰበሰባሉ። መዝሙር በተሰራው ስርዓት መሰረት ሲሆን ግን መላእክት ይከባሉ። መልአክ እያራቀ ሰይጣን ሰው እንዴት ሊያቀርብ ይችላል? ይበለው ደግሞ ተላላችሁ እናንተ አሁን ክብረ በዓል ላይ እንደዚህ ሲሽከረከርና ሲደምቅ አባቶቻችን ጸናጽል መጥተው ሲያስቆሙ ተውት አትከልክሉት ደግሞ ትላላችሁ። በዚህ በመንፈሳዊ ቦታ ዘፈን ነቅሶ እንዲኖር ታበረታታል። አታድርጉ፣ እንደዚህ አታድርጉ። ከበሮ መዝፈኛ አይደለም። ደግሞ ተጎርተዋል። የሚገርማችሁ በሀገራችንም ታሪክ በመጽሐፍ ቅዱስም ታሪክ ውስጥ በነዋያተ ቅድሳት የማይገባ ስራ ያደረጉ ሰዎች ተቀስፈዋል። ብልጣሶር የሚባል አይዛባዊ ንጉስ እግዚአብሔር ምን ያደርገኛል ብሎ በጽዋው ወይን ጠጣበት።
በጻይሉ ፍትፍት ፈትፍቶ በላበት። ልብ በሉ። ያኔ ከቤተ መንግስቱ ከዙፋኑ በላይ አንድ ቃል ተቀመጠ። ምን የሚል? ማኔ ቴቄል ፋሬስ የሚል። በሚዛን መዘንኮ ቀለ ተገኘ፣ መንግስት ካንተ ትወሰዳለች የሚል ማለት ነው። ይሄን የተናገረው እግዚአብሔር ንዋያተ ቅድሳቱ ሊከበሩ ይገባቸዋል። በእኛም በዚህ በሀገራችን ድርቡሽ የሚባለውን ቤተክርስቲያን የሚያቃጥለውን አካል አባቶቻችን በታሪክ እንደሚነግረን ያመጡት በንዋያተ ቅድሳትና በማህሌት ከልክ በላይ የተደረገ ነገር መዓት መጣና ብዙ አብያተ ክርስቲያናት በሱ ዘመን ተቃጥለዋል። በድርቡሽ ሱዳን ወደ ሀገራችን ሲገባ ማለት ነው። ስለዚህ መዓት ያመጣል። ምን? ንዋያተ ቅድሳት ለመንፈሳዊ ዓላማ እንዳይውሉ ከተደረገ ማለት ነው። ስለዚህ በዛሬው ትምህርታችን በእንተ ቤተ ክርስቲያን እነዚህን የተመለከቱ ጉዳዮች አባቶቻችን ስርዓት ሰርተውልናል። በሚቀጥለው የዛሬ 2 ሳምንት ደግሞ የቀሩትን በጣም መሰረታዊ የሆኑ አንቀጽ 1 ላይ ስለ ቤተ ክርስቲያን የምንማረውን እንማራለን ማለት ነው። ስለዚህ በ2 ሳምንት አንድ ጊዜ እንቀጥላለን። ያልገባችሁ ጥያቄ ካለ እየጻፋችሁ በምንም መንገድ መጠየቅ ትችላላችሁ። አንድ ቀን የጥያቄና መልስ ጉባኤ እናደርጋለን። ስለዚህ እግዚአብሔር የምንሰማውን ትምህርት በልባችን ያሳድርብን። ከሁሉ በላይ ክርስቲያኖች ስርዓቱን መጠበቅ የምንችለው ትሁታን ስንሆን ነው። ትሁት ያልሆነ ሰው ለሕግ እግዚአብሔር ሊገዛ አይችልም እና እግዚአብሔር ትዕቢትን ያርቅልን። አሁን አንድ ሰው አንዲት ሴት በዚህ በሰሜን አቅጣጫ አትገባም እና በዚህ ስትገባ በዚህ አይገባም ተይ ተመለሽ ሲሏት ይሄን አታድርጊ ስትባል እሺ ማለት የምትችለው ምን ስትሆን ነው? ትሁት ስትሆን ነው። እና እንደውም ዛሬ በእመቤታችን ቀን አንድ በትህትናው የተጠቀመ ቅዱስ ባጭሩ ልንገራቸው። አባ ገብርኤል ይባላል። የእስክንድርያ ሊቀ ጳጳስ የነበረ ነው። ይጾም ነበረ፣ ይጸልይ ነበር፣ ይሰግድ ነበር። በወጣትነቱ ነው ጳጳስ የሆነና ይቺ የወጣትነት ስጋዊ ፈቃድ ሰው ሁሉ የምትፈትነው ታስቸግረው ነበር ይላል። ከኔ ጋር ናቸው አይደል? ታስቸግረው ነበርና ሄዶ አንድ ትልቅ አባትን ያማከራቸዋል። እጾማለሁ፣ ስጋዊ ፈቃዴ ግን ይባባሳል፣ ልክ እሳት ላይ ቤንዚን ሲጨምሩበት እንደሚቀጣጠለው። እጸልያለሁ፣ እሰግዳለሁም ጭምር አይጠፋም እና ምን ይሻለኛል ብሎ ሲጠይቃቸው ጾሙ፣ ጸሎቱ፣ ስግደቱ ብቻ በቂ አይደለም፣ ትሁት ሁን አሉት። የትህትና ስራ ካልሰራ ስጋዊ ፈቃድ አጠፋም አሉት። ያኔ የቆሻሻ መሰብሰቢያ የብረት ጋን ሰርቶ ይላል የብረት ዕቃ ሰራና መጎተቻ ያለው አዘጋጅቶ አጭር ቀሚስ ለብሶ ቆሻሻ የሆነች ማለት ነው የቆሻሻ መሰብሰቢያ ቀሚስ ለብሶ በጣም ቆሻሻ ነው ቀሚሶ። ያንን የብረት ዕቃ ቆሻሻ መሰብሰቢያም ሰራና በሌሊት ተነስቶ በገዳም ውስጥ ያሉ የአባቶችን ቆሻሻ በሙሉ ሲጠርግ ያድራል። የሰማችሁ ነው። ሊቀ ጳጳስ ነው። ሲጠርግ ያድርና ሩቅ ቦታ ወስዶ ይደፋል። 2 ዓመት ሙሉ ያለማቋረጥ ቆሻሻ እየጠረገ የሰው ይደፋ ነበረ ይላል። ስንክሳሩን አንብቡት። ዛሬ ነው በዓሉ እና ከዚያ በ2 ዓመቱ ይላል እግዚአብሔር እንዲህ አለው፣ ስለ ንጽህና፣ ስለ ልብህ ቅንነት፣ ስለ ትህትና ብዬ ይህን ጸጋ ሰጥቻለሁ ብሎ በውስጡ የምታስቸግረውን ስጋዊ ፈቃድ እንዳልተፈጠረች አድርጎ አጠፋለት ይላል። እግዚአብሔር በቸርነቱ ሕጉን ሰምተን በትሁት ልቡና ተቀብለን ሰርተንበት እንደዚህ አባት እንድንከብር አምላክ ይርዳን። እግዚአብሔር ይስጥልኝ።